ሰላም እንዴት ናችሁ? በዛሬው ቪዲዮ አብዛኞቻችሁ የጠየቃችሁ ሰራት እንግዲህ የገዛነው ስልክ ኦሪጂናል ነው ወይንስ ፌክ ነው፣ እንዲሁም ደግሞ ኮፒ ነው ሃይ ኮፒ ነው ወይንስ ደግሞ ሪፓክ ነው የሚለውን እና ሌሎች መረጃዎችን ስልክ ከመግዛታችሁ በፊት እንዳትሸወዱ ማወቅና ማድረግ ያለባችሁን ነገሮች አንድ በአንድ ነው ዛሬ የምነግራችሁ። በቀላሉ እነዚህን ነገሮች በማድረግ ስልካችሁ ፌክ ነው ኦሪጂናል ነው የሚለውን መለየት ትችላላችሁ ማለት ነው። የመጀመሪያው እንግዲህ የገዙበትን ቦታ ማወቅ ነው። አዲስ አበባ ላይና ከተማ ቦታዎች ላይ ከሆናችሁ የምታውቁ ሰው ዘንድ ወይም ደግሞ ኦፊሻል የሚባሉ ስቶሮች ካሉ ኦፊሻል ስቶር ሄዳችሁ መግዛት የተሻለ ነው። እንደነ አይቴል፣ ኢንፊኒክስ፣ ቴክኖ የመሳሰሉ ከሆነ ኦፊሻል ስቶር ስለሚኖራቸው ኦፊሻል ስቶር ሄዳችሁ መግዛት ነው። አዲስ አበባ ላይ ከሆናችሁም እንዲሁም አዲስ አበባ ላይ ከሆናችሁም የራሳቸው ኦፊሻል ስቶሮች ስላሉ እዛ ላይ ሄዳችሁ ብትገዙ ሪኮመንድ አደርጋችኋለሁ። ወይም ደግሞ አሁን አዳዲስ የመጡ ታዋቂ የቲክቶከሮች ስልክ ቤቶች ላይ ወይም ደግሞ የምታውቋቸው ሰዎች የስልክ ቤት ላይ ሄዳችሁ ብትገዙ ፌክ ስልኮችን አታገኙም ወይም ደግሞ ከፌክ ስልኮች እንግዲህ ትድናላችሁ። ሁለተኛው ደግሞ ኢትዮ ቴሌኮም ነው። አሁን ላይ እንግዲህ በየክልል ከተሞች ሁላችንም እናገኘዋለን ኢትዮ ቴሌኮምን። ኢትዮ ቴሌኮም ላይ እንግዲህ የተለያዩ ሳምሰንግን ጨምሮ የተለያዩ ዜድቲ፣ ኑቢያ እንዲሁም ደግሞ ቴክኖ፣ ኢንፊኒክስ የመሳሰሉ በጣም ብዙ አይነት ስልኮችን ታገኛላችሁ። እናም እናንተ እንግዲህ ፌክ ነው ኦሪጂናል ነው ብላችሁ ከተጠራጠራችሁ ኢትዮ ቴሌኮም ላይ ሄዳችሁ ብትገዙ ሪኮመንድ አደርጋችኋለሁ። እዛ ላይ ኦሪጂናል ስልኮችን እንግዲህ በፈለጋችሁት መልኩ ባለሙያዎችን እየጠየቃችሁ መግዛት ትችላላችሁ ማለት ነው። ሌላኛው ለእናንተ ሪኮመንድ የማደርጋችሁ ብቻችሁንና እንደነዚህ አይነት ቦታዎች ላይ ካልሆናችሁ ኢንተርኔት ላይ ገብታችሁ ስለምትገዙት ስልክ ቪዲዮ መመልከት ይኖርባችኋል። ቪዲዮዎችን ትመለከቱና ወይም ደግሞ ፎቶዎችን ቪዲዮዎችን በመያዝ ስልኩ ምን አይነት ነው፣ ምን ፊውቸሮች አሉት፣ ከላይ ዲዛይኑ ምን ይመስላል፣ ውስጥ ላይ በተኖቹ ምን አይነቶች ናቸው የሚሉትን አንድ በአንድ ለይታችሁ ስክሪንሻት አድርጋችሁ ወይም ደግሞ ቪዲዮን አወርዳችሁ በያንን መልኩ ሄዳችሁ ሱቆች ላይ መግዛት ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ከፌክ ስልኮች መዳን ትችላላችሁ ማለት ነው። ሌላኛው ሲስተም ደግሞ ሪፓክ እያደረጉ ሊመጡ ይችላሉ ወይም ደግሞ አዲስ የታሸጉ ወይም ደግሞ እሽጉ ውስጥ ያለው ስልክና ማሸጊያው የተለያየ ሊሆን ይችላል። ታሽጎ የሚመጡ ስልኮች ፌክ ናቸው ኦሪጂናል ናቸው የሚለውን ለመለየት ደግሞ በቀላሉ IMEI የሚባል ነምበር አለ። እሱ ላይ እንግዲህ ከቦክሱ ስር ላይ ታገኙታላችሁ ከጎኑ ማለት ነው። ከታችኛው እዛ ላይ ያለው IMEI ነምበሩና ስልኩ ላይ ያለው ያ ቁጥር አንድ አይነት መሆኑን እርግጠኛ መሆን አለባችሁ። አንድ አይነት ካልሆነ ፌክ ነው ማለት ነው፣ ወይም ደግሞ ሌላ ካርቶን ነው አሽጎ ይሸጡላችሁ ማለት ነው። አንድ አይነት ከሆነ ችግር የለውም ኦሪጂናል ነው ማለት ነው። ሌላኛው ቼክ ማድረግ ያለባችሁ ዲዛይኑን በምናምን መመልከት ትችላላችሁ። ኦሪጂናል መሆንና አለመሆኑን ኦንላይን ላይ ያያችሁትና በአካል ስትሄዱ ግራ ከተጋባችሁ መተው ትችላላችሁ። እንዲሁም ደግሞ ስልኩን ከገዛችሁ በኋላ ደግሞ ቼክ ማድረግ ያለባችሁ IMEI ነምበር የሚባል እሱን የምታገኙት ሴቲንግ ላይ ከገባችሁ በኋላ አባውት ላይ ወደ ታች ስትሉት አባውት የሚል ይመጣላችኋል። ያን ስትጫኑት የስልኩ መረጃ ይነግራችኋል። እዛ ላይ IMEI ነምበር የሚለውን ታገኙታላችሁ። እዛ ላይ ጫን ስትሉት ኦሪጂናል ከሆነ ኮፒ ያደርግላችኋል ያንን ቁጥር ማለት ነው። ፌክ ከሆነ ኮፒ አያደርግላችሁም። ከዛም በኋላ እዛ ላይ ኮፒ ካደረጋላችሁ IMEI ቼከር የሚባል ዌብሳይት አለ። እሱ ላይ ትሄዱና ያንን ቁጥር ትሰጡታላችሁ። ከዛም በኋላ ያንን ቁጥር ስትሰጡት የዛ ስልክ ትክክለኛው ሞዴሉ ምን አይነት ስልክ እንደሆነ ስለዛ ስልክ ሙሉ መረጃ ይሰጣችኋል። ከዛም በኋላ ከያዛችሁት ጋር አንድ አይነት ከሆነ ኦሪጂናል ነው ማለት ነው። አንድ አይነት ካልሆነ ደግሞ ተሸውዳችኋል፣ ሃይ ኮፒ ነው ማለት ነው። እንደዛ አድርጋችሁ መለየት ትችላላችሁ። ሌላኛው ደግሞ ዋን ዩአይ ፊቸሮችና እንዲሁም ደግሞ የተለያዩ በተኖችን ስትገቡ አፕሊኬሽኖች ስትገቡ በጣም የተለየ ነው። ድምፁ የተለየ ነው። ሴቲንጉ ስትገቡ ወይም ደግሞ ሲደወልበት የሚደወልበት የደውል ጥሪው የተለየ ነው የሚሆነው። እኔ ብዙ ጊዜ ሳምሰንግ ፌክ ስልኮች አጋጥሞኛል እና በቀላሉ ማወቅ ትችላላችሁ። ይሄ ብዙ ጊዜ ግራ የምትጋቡ የምትችሉት ወይ ከቴክኖ ወይ ከኢንፊኒክስ የመጣችሁ ሰዎች ከሆናችሁ ግራ ልትጋቡ ወይም ደግሞ ልትሸወዱ ትችላላችሁ። ነገር ግን ሳምሰንግ ይዛችሁ የቆያችሁ ከሆነ በቀላሉ የምትሸወዱ አይደለም። በጣም በግልጽ ይለያሉ። ገና ስልኩን ይዛችሁ አንዳንድ ቦታዎች ላይ አንዳንድ አፕሊኬሽኖች ላይ የራሱ የሳምሰንግ አፕሊኬሽኖች ላይ ስትገቡ ፌክ መሆኑን መለየት ትችላላችሁ ማለት ነው። ጓደኛ ካላችሁ ወይም ደግሞ እንደዛ የምትገዙት አይነት ስልክ ሌላ ሰው ይዞ ካለ እዛ ጋር እያስታያችሁ የእያንዳንዱ አፕሊኬሽን ውስጥ እየገባችሁ እያያችሁ
ፌክ እና ኦሪጅናል መሆኑን ቼክ ማድረግ ትችላላችሁ ማለት ነው። በዚህ መልኩ እዚህ ላይ እንግዲህ በዚህ መልኩ ስልኩ ፌክ ነው ኦሪጅናል ነው የሚለውን መለየት ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ስልካችሁ ወይም ደግሞ የምትገዙት ስልክ ወይም ደግሞ የያዛችሁ ስልክ ፌክ ነው ኦሪጅናል ነው የሚለውን በቀላሉ መለየት ትችላላችሁ። እነዚህ ነገሮች አሁን የነገርኳችሁ አብዛኞቹ ለሁሉም ስልኮች ይሰራሉ ለሁሉም ስልኮች ይሰራሉ። ነገር ግን ብዙ ጊዜ ፌክ ስልኮች የሚመጡት ሳምሰንግ ነን በማለት ነው። ሳምሰንግ ተብሎ ሁለተኛ ነው፣ አንደኛ ደረጃ ነው፣ ሁለተኛ ደረጃ ነው እየተባለ ፌክ ስልኮች ይሸጣሉ። ሁለተኛ ስለሆነ የተሻለ ነው ብላችሁ ከምትገዙ የሞተ ቴክኖ ወይም ደግሞ ኢንፊኒክስ ብትገዙ ይቀላችኋል። ሪኮመንድ የማደርጋችሁ ያንን ነው። ሁለተኛ ሳምሰንግ ከምትገዙ ማለት ነው። ሁለተኛ ነው ችግር የለውም፣ ፓወሩ ጥሩ ነው፣ ፐርፎርማንሱ ጥሩ ነው እያሉ ፌክ ስልኮችን ይሸጣሉ ትንሽ ዋጋ እየቀነሱ። ነገር ግን በዛ ስልክ በዛ ብር በጣም የተሻሉ የቴክኖ የኢንፊኒክስ የአይቴል ስልኮችን ብራንድ ኒው የሆኑ ስልኮችን መግዛት ትችላላችሁ። እና ኦሪጂናሉን መግዛት የማትችሉ ከሆነ ወደ ሌሎች ሞዴሎች ወይም ደግሞ ወደ ሌሎች ብራንድ ስልኮች ብታልፉ ይሻላችኋል እንጂ ሁለተኛ ነው ሶስተኛ ነው እያላችሁ ዋጋ ስለቀነሰላችሁ ብቻ ብትገዙ በጣም ነው የምትናደዱት ወይም ደግሞ የምትጎዱት ማለት ነው። ገንዘባችሁ ኪሳራ ላይ ነው የሚወድቀው ማለት ነው። ዛሬ በእነዚህ በነገርኳችሁ መልኩ ስልካችሁን ፌክ ነው ኦሪጅናል ነው የሚለውን ከመግዛታችሁ በፊት ማወቅ ትችላላችሁ ማለት ነው። ቪዲዮ ይጠቅማችኋል ብዬ አስባለሁኝ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይህ ነገር ደግሞ ያስፈልገዋል ለምትሉ ጓደኞቻችሁ ቪዲዮውን ሼር ማድረግ ትችላላችሁ። እንደዚህ አይነት ጠቃሚ የቴክኖሎጂ መረጃዎች የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። በቀጣይ አዲስ ቪዲዮ እስክንገናኝ አብሬያችሁ ቆየሁት። እኔ ዳወር ነኝ። ይመቻችሁ።